ሰላም ወድ የሀቢ4 ሪአክት ቤተሰቦች እንደምን አላችሁ? ሀቢ4 ሪአክት ብለን ሌላ የዩቲዩብ ቻናል ይዘን መጥተናል። ከዚህ በፊት ዩቲዩብ ቻናሎችን ይዘን እየመጣን በአንዳንድ ምክንያቶች ምናምን ነገር ወደኋላ እየቀረን ምናምን ነገር ስራዎቻችን እየሰራን አልነበረም። አሁን ግን ኮንሲስተንሲ በተሞላበት መልኩ ቪዲዮ ለመስራት ተዘጋጅተንበት መጥተናል። ቤተሰብ አጠገባችን እየቆማችሁ ቪዲዮቻችንን ላይክ እያደረጋችሁ እስቲ አፕሪሺየት አድርጉ። የሚሰራ ሰው አፕሪሺየት አድርጉ። ስለዚህ የምንሰራው ቪዲዮ አሪፍ እንዲሆን አሪፍ እኛን አፕሪሺየት ማድረግ እንዲችል የእናንተ ላይክ ያስፈልገናል፣ ኮሜንት ያስፈልገናል። ስፔሻሊ የምታውቁን 300 ሰዎች ቲክታክ ላይ ስዊቲ ሀኒ ፒስ ታስተካክላላችሁ ብለን እናስባለን። ዩቲዩብም እየገባችሁ ሰብስክራይብ አድርጉ። አዲስ ቻናል ነው። ፕሊዝ ኔክስት ቪዲዮ ይዘንላችሁ እንመጣለን ማለት ነው። የመጀመሪያ የሪአክት ቪዲዮአችንን አብረን እንሰራለን ማለት ነው። ሌትስ ጎ ወደ ቪዲዮቻችን። አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጡ ውሻ ታውቂያለሽ? አላቅ ውሻ ፈልጌ ነበር እኮ የሚሸጡ ውሻ አላቅ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካገር ካለ ጠቁመኝ። አሜሪካ ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው እንዴ? ግባ እናውጣው። ሰውነትን የሚያስክድ ነገር በነገራችን ላይ አሁን ባለንበት ነባራዊ የሀገራችን ሁኔታ ሰውነታችንን የሚያስክደን ነገር ቢኖር አሜሪካ በሚንስ ከሀገር መውጣት ሰው አይደለንም ያስብለናል። ይሄ ሪያሊቲው ነው። የአብዛኞቻችን እውነታ ነው። የአብዛኛው ወጣት ነው፣ ስፔሻሊ ወጣቶች የአብዛኞቻችን ሪያሊቲ ነው። ሰው ነን እንዴ? አይደለንም። ምንም ሆነን መሄድ እንፈልጋለን እኮ። ስለዚህ ያሲኖ ይገልጸናል ማለት ነው። ሰው መስዬ ነው እንዴ? ደስ ይላል። ውሻ ነው ያልኩት ነው። ውሻ ነኝ እኮ ነው እኔ። ውሻ እንዴ? ውሻ ነው ያልኩት። እውነት ውሻ ውሻ ነው ውሻ ነኝ እውነት። ይሄው እንካ ውሰደኝ። ይሄው እንካ ውሰደኝ። በእናትህ ውሰደው። ባይዞ እነዚህ ሰዎች የሚሰሩት ነገር በጣም ቀላል በሆነ ሲምፕል በሆነ አይነት ነገር ነው የሆነ ነገሮችን የሚሰሩት። እስቲ ይሄንን ነው ምን ይባላል? አሁን ምን ይባላል? የቻይናውን ዕቃ የቱርክ ነው ይላል። አያፍርም ወላሂ እያለ ይሸጣል። ይችላል ማለት እንደዚህ አይነት ሜም የሚሰሩ ሜመሮች በጣም ነው የሚችሉት። እግዚአብሔርን ያጨበጭብላቸዋል ምኑን ከምኑ እንደሚያገናኙ። እንደውም ይሄ ሁለተኛ ላይ የተሰራ ቪዲዮ ነው። አንድ ቫይራል የወጣ ቪዲዮ አለ 300,000 200 ምናምን ሺህ ላይክ ያለው ቪዲዮ ማለት ነው። ይሄው ነው ሳውንዱ። ሰውየው ይሄ ይሁን አይሁን አላውቅም፣ ይሄ አይመስለኝም። ይመቻቸው። አጋጣሚ እዛ ጋ የነበሩት ሙስሊሞች ናቸው። እንደውም አሪፍ ያስኬደዋል ማለት ነው። ከእቃው ጋር ከሻጩ ጋር ያበደ ነው። ሜመሮች ግን ትችላላችሁ ወላሂ ንግድ ላይ እንኳን በውሸት ቢሸናዋሽ ደቂ ለገጨይ የደቃ ሰደብፍ ነጋታይ። ይህን ስሜት የሚያውቁ የገጠር ልጅ ብቻ ነው። እንደዚህ አይነት ውሃ ውስጥ ዋኝታችሁ የምታውቁ ለጓደኞቻችሁ ሼር አድርጉላችሁ። ይህን ቪዲዮ ስሜቱ እንዴት እንደነበረ ሁላቸው የሚያውቃሉ ማለት ነው። ያበደ ስሜት ነው ያለው። በጣም ነው ደስ የሚለው። ገንዳ ውስጥ ከመዋኘት ባለፈ ይሄ ያበደ የዋን አስታፍ ቢሸናዋሽ ደቂ ለገጨይ የደቃ ሰደብፍ ነጋታይ። ስማ በቃ ገደል ግባ እናሳ አፈርደች ይበላ። ስማ አልሰማ ስማ ቪዲዮን እየሰራ ያለው ሹፌሩ አጠገብ መሰለኝ። አይ ቲንክ በቃ ገጠር ግባ የሚለውን በቃ ገደል ግባ አጠገቡ ያለው ዞር ቆፍሮ ሊያወጣው ምናምን ነገር መሰለኝ። ከዚህ ውስጥ የተረፋችሁ ሰዎች ፈጣሪ ወዳችኋል። እንግዲህ ይሄንን ይመስላል ለዛሬ ያዘጋጀንላችሁ የመጀመሪያ የሪአክሽን ቪዲዮ ማለት ነው። ኔክስት በቀጣይ ቪዲዮ እንገናኛለን ብለን እናስባለን። ቲክታክ ላይ ፎሎ እያደረጋችሁ ሼር እያደረጋችሁ አንዳንድ ሪአክት መደረግ ያለባቸው ቪዲዮዎች ካሉ ሜንሽን እያደረጋችሁ የዩቲዩብ አካውንቴን ባዮ ላይ ያስቀምጥላችኋለሁ። ባዮ ላይ እየገባችሁ
ሙሉ ቪዲዮቻችንን እዛ ማግኘት ትችላላችሁ ማለት ነው። ፒስ አውት